የሩትስ ኦፍ ፌዝ አዘጋጅና አባ ላዛር ሰላምታ ከተለዋወጡ በኋላ እንደዚህ ሲል ጠየቃቸው። አባ፣ አብዛኛው ሰው በተለይም በምዕራቡ ዓለም የሚገኘው ሰው ኦርቶዶክስ ሲባል ጭንቅላቱ ላይ የሚመጣው የምስራቅ ኦርቶዶክስ ነው። የግብጽ ቤተክርስቲያን ደግሞ የምትገኘው በኦሪየንታል ቤተክርስቲያን ውስጥ ነው አይደል? በማለት ጠይቃቸዋል። አባ ላዛርም አው ግን ምን መሰለ፣ ኦሪየንታል የሚለውን ስም የተሰጠን ምስራቆቹ ጋር ለመለየት እንዲመች ነው። ነገር ግን ኦሪየንታል ማለት በራሱ እኮ ምስራቅ ማለት ነው አይደል እንዴ? በማለት ፈገግ ይላሉ። ይቀጥሉናም በሚያሳዝን ሁኔታ በ451 ነበር ከምስራቆቹ ጋር የተለያየ ነው። በኬልቄዶን ጉባኤ የተነሳ የክርስቶስን ባህሪ ለመግለጥ የተጠቀምንበት ትምህርትን ምክንያት በማድረግ ላለፉት በርካታ ዓመታት አይን ላይን አልተያየንም። እኛ በተዋህዶ በከበረው በክርስቶስ ኢየሱስ ባህሪ እናምናለን። ይኸውም ግሪኩ ሚያፊሲስ የሚለው ሲሆን ቅዱስ ቄርሎስም የተጠቀመው ነው። የሶስተኛውን የሊቃውንት ጉባኤ ወይም የኒቅያ ጉባኤን ሚዛን ደፍተው ካገለገሉ ጽንሰ ሐሳቦች መካከል አንዱ ይሄ ሚያፊሲስ የሚለው ነው። በኒቅያ ጉባኤ ላይ የተሳተፉ አባቶችን ጽሑፎች ብታነብ ሁላቸውም በሚባል ደረጃ ይህንን የስግው ቃልን ተዋህዶ የሚለውን ቃል ተጠቅመውታል። እኛም በዚሁ በአባቶች ትምህርት የጸና ነው። ይሄ ሁሉም አብያተ ክርስቲያናት የተቀበሉት የጥንት ቤተክርስቲያን አስተምህሮ ነው። ከጊዜያት በኋላ ግን በዚህ አስተምህሮ ላይ መሻሻሎች ስላየንና ምቾት ስላልሰጠን ለቀን ለመውጣት ተገደናል። በዚህ የተነሳ ነው በወቅቱ አንድ ቤተክርስቲያን ከነበሩት ኋላ ላይ ከተለያዩት ከምስራቅና ከካቶሊኮች ጋር የተለያየ ነው። አንዳንድ ሰዎች የሚሉትን ሳይገረማለሁኝ። ያኔ የነበረው ጉባኤ እንኳን ቅዱስ ዲዮስቆሮስን ከክህነቱ ሲሽረው በሃይማኖቱ ሳይሆን ባደረገው ድርጊት ነበር። ሊቀ ጳጳስ ዲዮስቆሮስ ኦርቶዶክስ እንደሆነ ይታወቃል። ምንፍቅና አልነበረበትም። ወደ ኋላ ተመልሰው ግን ቅዱስ ዲዮስቆሮስን መናፍቅ ለማለት የሚሞክሩ ሰዎችን ሳይ እገረማለሁኝ በማለት ምላሻቸውን ያጠናቅቃሉ። ይህን ጊዜ ሩትስ አሁን ሊቀ ጳጳስ ሲሉ ምናልባት ለማያውቁ ሰዎች የወቅቱ የአሌክሳንድሪያ ቤተክርስቲያን ሊቀ ጳጳስ ወይም ፓትርያርክ ማለት ነው አይደል? በማለት ጠይቃቸዋል። ይህን ጊዜ አባ ላዛር እንዲህ ሲሉ ይመልሳሉ። ሐቁን ለመነጋገር ፖፕ የሚለው ቃል ለመጀመሪያ ጊዜ ጥቅም ላይ የዋለው ለአሌክሳንድሪያ ቤተክርስቲያን ፓትርያርክ ነው። ሩትስ በሰማው ነገር በመገረም ዋው ይህን ነገር አላቅም ነበር ይላቸዋል። አዎ የሮማ ቤተክርስቲያን ከኛ ላይ ወስዳ ነው ሊቀ ጳጳሶቿን ፖፕ እያለች የምትጠራው። ሩትስም ፈገግ እያለ ያው ያነሳውበት ምክንያት እርሶ ፖፕ ሲሉ አብዛኛው የምዕራቡ ዓለም የሚመስለው የካቶሊኩን ፖፕ ነው በማለት ያብራራላቸውና ከዛ ጥያቄውን ያስከትላል። ፖፕ የሚለው ቃል ግን የኢየሩሳሌሙንም ጳጳስ